ጸሎት ከእግዚአብሔር ጋር የሚደረግ ቀጥተኛ ግንኙነት ነው። ትጸልያላችሁ፣ ቀጥታ የምታወሩት ከእግዚአብሔር ጋር ነው፣ ከላይ ካለው ከአባታችሁ ጋር። ይህም በክርስቶስ ኢየሱስ አማካኝነት የተሰጠን ትልቅ እድል ነው። ሰዎች ጸሎታቸውን ለማሰማት እግዚአብሔር ወዳለበት ስፍራ ወይም እግዚአብሔር ይገኛል ወደሚሉት ስፍራ ነበር የሄዱ የነበሩት። ከዚያስ በካህናት አማካኝነት ነበር ልመናቸውን የሚያቀርቡት ወይም ደግሞ ጩኸታቸውን የሚያሰሙት። ይሄ ስላችሁ ሁሉ ሰው አይደለም። አንዳንዶቹ በራሳቸው በእግዚአብሔር ፊት ይጸልያሉ። እንደ ሰለሞን ያሉት፣ እንደ ዳዊት ያሉት ልመናዬን ስማ ሲሉ እንመለከታለን። እዚህ ቀጥታ የሆነ ግንኙነት ከእግዚአብሔር ጋር የመፍጠሪያ መስመር መንገድ ነው። ጸሎት ሲቋረጥ ከእግዚአብሔር ጋር ያለን ግንኙነት እየተቋረጠ እየተላላቀ ይሄዳል ማለት ነው። ጸሎት ሁለተኛው እጅግ አስፈላጊ ንግግር ወይም ውይይት ነው። ከእግዚአብሔር ጋር የምናደርገው እጅግ አስፈላጊ ውይይት ወይም ንግግር ነው ከእግዚአብሔር ጋር የምናደርገው። ጸሎት ፍቅራችንን የምንገልጽበት፣ ለእግዚአብሔር ያለንን ጥልቅ ስሜት የምናወራበት፣ የምንናገርበት፣ ነፍሳችንን በፊቱ ለማፍሰስ ጊዜ የምናገኝበት የጽሞና ጊዜ ሊሆን ይችላል። በጉባኤ መሃል ሊሆን ይችላል። በህዝብ መሃል፣ በጫጫታ ቦታ ሊሆን ይችላል። ከእግዚአብሔር ጋር ግንኙነት የምናደርግበት ጸሎት በእግዚአብሔር ፊት በይቅርታ የምንወድቅበት፣ ራሳችንን ዝቅ አድርገን ከኃጢአታችንን መመለሳችንን በእግዚአብሔር ፊት የምናወራበትና ምህረትን የምናገኝበት የመግባቢያ መንገዳችን መስመሪያችን። ይህን ስናደርግ ከጥፋት መመለሳችንን በእግዚአብሔር ፊት እንናገራለን። ይህን ስናደርግ በእግዚአብሔር ፊት ዘውትር ለመቆየት እድላችንን እንደገና እናስቀጥላለን። የተሰጠንን እድል እናስቀጥላለን። ይሄ በሁሉም እምነት አማኞች ሊጠቀሙት ይችላሉ። በፕሮቴስታንቶች ጋር ስትመጡ ግን ሰንበዲን አይደለም የሚጠይቁት። አማልደኝ፣ አስታርቀኝ፣ እንደዚህ አርገኝ አይደለም ምንለው። በእግዚአብሔር ፊት እንወድቃለን። ለምን? በስሜ የምትጠይቁትም ብሎናል ጌታ። በስሙ የምንጠይቀውን ሁሉ እንደምናገኝ ስለምናውቅ ተፈጽሞልናል። ደግሞ የተፈጸመልን ነገር ስህተታችንን ለማረም በፊቱ የምንቆምበት መስመር ነው። ጸሎት የእግዚአብሔርን ፕሬዘንስ ወደኛ የምናመጣበት፣ የእግዚአብሔርን ትኩረት ወደኛ እንዲመጣ የምናደርግበት፣ አይኖቹ ወደኛ ጆሮቹም ወደኛ እንዲያዳምጡ የምናደርግበት፣ የእግዚአብሔርን ትኩረት የምንስብበት ትልቁ ቁልፋችን። ጸሎት ለነፍስም ለስጋም ፈውስን የምንቀበልበት። ጸሎት ስለ ሌሎች በእግዚአብሔር ፊት የምንማልድበት ነው። ስለ ሌሎች በእግዚአብሔር ፊት መጮህ እንችላለን በጸሎት ሰዓት። ይሄ ማለት የግድ መንበርከክ፣ የግድ መደፋት፣ የግድ የሆነ ቦታ መደበቅ ላይፈልገን ይችላል። እየተራመድንም እየሰራንም የምንጸልየው ጸሎት ነው። ምልጃን ለሰዎች ግን በእግዚአብሔር ፊት ማቅረብ እንችላለን። ማረው፣ ይቅር በለው፣ ፈውሰው፣ እንዲህ አድርገው፣ ከክፉ ጠብቀው ብለን የምንጸልየው ጸሎት ምልጃ፣ የእግዚአብሔርን ፈቃድ የምንጠይቅበት፣ ከቤት ለመውጣታችን ለመግባታችን የእግዚአብሔርን ፈቃድ የምንጠይቅበት ትልቅ ቁልፍ ነው። ጸሎት ድግምት መድገም አይደለም። ጸሎት ነፍስን እያፈሰሱ በሙሉ ሐሳብ በሙሉ መንፈስ ሆኖ ከእግዚአብሔር ጋር ማውራት። ጸሎት ሌላው ላይ ሟርት መሟረት አይደለም። ጸሎት ሰዎችን ከእስራት ማውጣት ነው፣ መፍታት ነው። ጸሎት የነገውን መንገድ መጥረግ ነው፣ ማስለቀቅ ነው። ጸሎትን በመጸለይ ከእግዚአብሔር ጋር ያለንን ህብረት እናጠንክረው። በክርስቶስ የተሰጠን የልጅነት መብታችንን እንጠቀም።